ሰላም እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ እያልን ከእንቅልፋችን ነቃ እንላለን። እንግዲህ ጉዞ ለምናደርገው ቪሎግ የመጀመሪያ ቀናችን ነው። ተከታተሉን። ከእንቅልፋችን እንደተነሳን ልብስ ለብሰን ፊት ለመታጠብ እንሄዳለን። ምክንያቱም እዚህ ሀገር ተነስተ ወደ ስራ ነው። ስለዚህ ልብስ ለብሰናል። እንግዲህ ልብስ ከለበስን በኋላ ፊት ለመታጠብ እንሄዳለን። ፊታችን ታጥበን ጉዞ ወደ ቁርስ። ከዛ በኋላ ፊታችን እንታጠባለን። ውሃ እንጠዋጠዋት። እዚህ ሀገር ውሃ ይጠፋል አብዛኛው ቤት። ስለዚህ በጆክ ውሃ እንታጠባለን። ፊታችንን ከታጠብን በኋላ ቀጥታ ጉዞ የምናደርገው ቁርስ ቤት ነው። ጠዋት ስለሆነ ስለዚህ ቁርስ ከበላን በኋላ የምናሳየው ቪሎግ ይኖራቸዋል። ከዛ በጥሞና ተከታተሉት ያለን እዚህ ጋር ፊታችን ታጥበን ጨርሰናል። እንግዲህ ቀጥታ ጉዞ ወደ ምግብ ቤት። እዚህ ጋር እየሄድን ነው። ምግብ ቤት እየወረድን ነው ከፎቁ። ምክንያቱም እኛ 3ኛ ደረጃ ላይ ስለሚገባ ከ3ኛ ወደ ታች እየወረድን ነው። የናይሮቢን የስራ ሁኔታንም አሳያቸዋለሁ። ቀጥታ ምግብ ቤት ገባን። እኔ ምግብ ቤት ሲገባ ያልቀረጽኳችሁ ለሱ ስለምፈራ ነው። ስለዚህ ይሄ ነው ምግቡ። የምግቡ ስም ኪኔንጂ ሙቼላ ይባላል። የባህላዊ ምግብ ነው። በቆሎ እና ከበለቆ ነው የተሰራው። አሁን እዚህ እየበላን በላ አድርገን ቀጥታ ጉዞ ብናደርገው ጓደኞች ቤት ነው። ተከታተሉን እንላለን። በላ አድርገን በልተን ጨርሰናል። እንግዲህ ጨርሰናል። ቀጥታ ጉዞ የምናደርገው ጓደኞች ቤት ነው። ደርሰናል። እንግዲህ ጓደኞች ቤት ሩቅም አይደለም ምግብ ቤቱ። የጓደኞችን ቤት ሩቅም አይደለም።